አረብ ሀገራት ለዓመታት ያክል ለፍታችኋል፣ ጥራችኋል፣ ግራችኋል፣ የተለያዩ ቅሪቶችንም ሰብስባችኋል። ግን ወደ ሀገራችሁ ስትመጡ ያን ሁሉ የሰበሰባችሁትን ሀብታችሁን በአንድ ደቂቃ ውስጥ ብቻ ኤርፖርት ውስጥ ሜዳ ላይ እንዲቀር ትፈልጋላችሁ ወይስ አትፈልጉም? በእርግጠኝነት ብዙዎቻችሁ አትፈልጉም። ነገር ግን በየቀኑ በመቶዎች የሚቆጠሩ የአረብ ሀገር እህቶቻችን ይህንን የአዲስ አበባ ኤርፖርትን ሕግ ባለማወቃቸው ብቻ ይህ ሁሉ ያፈሩበትን ሀብት ሲያጡትና ሲያዙና ሲያለቅሱ አይተናል። አዎ እዛ ብዙ ዓመት ቆይታችኋል። የተለያዩ ሀብትንም የራሳችሁን የራሴ የምትሉትን እዚህ ሀገር መታችሁ ኢንቨስት ልታደርጉበትን ያሰባችሁበትን ቅሪት የሚባላችሁን ሁሉ ሰብስባችሁ ይዛችኋል። ቢሆንም እዚህ ስትመጡ ለምሳሌ ያክል የተለያዩ ቢዝነስ ውስጥ ለመግባት አስባችሁ ወደዚህ የተለያዩ እቃዎችን ይዛችሁ መምጣት ትፈልጋላችሁ ብዬ አስባለሁ። ሁላችሁም ይዛችሁ እንደምትመጡ አውቃለሁ። ለምሳሌ ያክል እዚህ ሀገር ሲመጣ እንደኔ ዩቱብ ለመጀመር የምታስብ አንድ እንስት ልትኖር ትችላለች። ግን ከዛ ሀገር ምን ይዛ ለመምጣት ወይም ደግሞ ከዛ ሀገር ምን ይዛ መምጣት እንዳለባት ላጣቅ ትችላለች። ምክንያቱም ኤርፖርት ላይ ያለውን ሕግ ላጣቅ ትችላለች። እንዲሁም ደግሞ ስለ ጉምሩክ ወይም ደግሞ የተለያዩ ቀረጥ ያለባቸውን እቃዎች እንዲሁም ደግሞ የተለያዩ ሕጎች ባለማወቃቸው ምክንያት እጅጉን እየተሰቃዩ ሊሆን ይችላል ብዬ አስባለሁ። ከዛ ሀገር ስመጣ ንብረቴን ሁሉ በሚገባ ህጋዊ በሆነ መንገድ እዚህ ሀገር ውስጥ እንዲገባ እኔም በስርዓት እንድጠቀመው እንዲሁም ደግሞ በቢዝነስ ውስጥ እንደኔ ዩቲዩበርም ሊሆን ይችላል የተለያዩ ነገር ውስጥ ሆኜ መስራት እፈልጋለሁ ብላችሁ ሁላችሁም ታስባላችሁ። ለምሳሌ ያክል ወደ ሀገራችሁ ለመግባት 9 ወር አሊያም 11 ወር አሊያም ዓመት ከዓመት በላይም የቀራችሁ ግን ወደ ሀገራችሁ ለመምጣት አስባችሁ የአየር መንገድ የቦሌን ህግ ያላወቃችሁ ብዙዎች ትኖራላችሁ። ታዲያ ይሄ ነገር በጣም አስፈላጊ ቢሆንም በዚህ ዘርፍ ግን የተሰሩ ብዙ ቪዲዮዎችን አላየሁም። ስለዚህ ይሄ ቪዲዮ በተለይ ለአረብ ሀገር ሴቶች ይሄ ቪዲዮ በጣም ይጠቅማቸዋል ብዬ ነው ያሰብኩት። ስለዚህ ዓመታት ድካማችሁን የሚፈታላችሁ ትልቅ መረጃ ያለው ቪዲዮ ነውና በእርግጠኝነት በስር ስርዓት እስከ መጨረሻው ሰዓት አንዲትም ሰዓት ቀር ብትከታተሉት ይጠቅማችኋል። ዛሬ በዚህ ቪዲዮ ላይ የተለያዩ ድብቅ የሆኑ የኤርፖርት ወይም ደግሞ የአዲስ አበባ የቦሌ ኤርፖርት ሚስጥራቶችንም እነግራችኋለሁ። እንዲሁም ደግሞ ምን አይነት እቃዎችንም ወደ ሀገር ውስጥ ማስገባት በቀላሉ ማስገባት እንደምትችሉ እነግራችኋለሁ። ይሄ ብቻ አይደለም፣ እንዲሁም ደግሞ ዋነኛው ወደ ቤታችሁ ያፈራችሁትን ንብረት በሰላም ይዛችሁ የምትገቡበትን 3 ትልልቅ ሚስጥራቶችን እነግራችኋለሁ። ስለዚህ ቪዲዮን እስከ መጨረሻ ሰዓት በስርዓት እንድትከታተሉት እጠይቃችሁ። በቅድሚያ ግን ስለ ቻናሌ ልንገራችሁ። እኔ ሙሉ ዓለም እባላለሁ። ቻናሉ ደግሞ አድማጭ ልብ ነው። ቻናሉ ከተከፈተ ገና ጥቂት ሳምንታቶች ብቻ ነው ያለፉት። ስለዚህ የዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ትችላላችሁ። እንዲሁም ሼር፣ ላይክ በማድረግ የቻናላችንን እድገት ከፍ ማድረግ አብረን እንድናድግና አዳዲስ መረጃዎች ቶሎ እንዲደርሷችሁ ማድረግ ትችላላችሁ። እንዲሁም ቻናላችን በአዲስ ይዘት የሚመጣው ገና ከ2 እና ከ3 ቀናት በኋላ ወይም ሮብ ወይም አርብ ስለሆነ በአዲሱ ይዘት ጥሩ መረጃዎች ጥሩ የሆኑ ነገሮች እንዳያመልጣችሁ ከፈለጋችሁ ቻናሉን ከአሁኑ ሰብስክራይብ አድርጋችሁ ብትቆዩ ለእናንተም ይጠቅማችኋል እያልኩ በወሬ ሳልይዛችሁ ወደ ዋናውና ወደ መጀመሪያው ጉዳያችን እመልሳችኋለሁ። ወደ መጀመሪያውና ትልቁ ጉዳይ ስንመለስ ብዙ እህቶቻችን ወይም ደግሞ አረብ ሀገር ያሉ እህቶቻችን በጣም በትልቁ የሚሳሳቱት ነገርም እነግራችኋለሁ። ምን መሰላችሁ? እርግጥ ነው የተለያዩ ቤተሰብ ፋሚሊ የተለያዩ ነገሮች ብዙ ነገር አምጡልኝ ባይሏችሁ ለማምጣት ትሞክራላችሁ። ለዚህ ሀገር ውስጥ ላሉ ቤተሰቦቻችሁ ሊሆን ይችላል፣ ወንድም ሊሆን ይችላል፣ እህትም ሊሆን ይችላል 4 እና 5 የተለያዩ ስልኮችን እንዲሁም ደግሞ ላፕቶፖችን ይዛችሁ በካርቶን አሸጋችሁ በሻንጣ ይዛችሁ ለማምጣት መሞክራችሁ ይዛችሁ መምጣታችሁ አይደለም ዋናው ችግሩ ምን መሰላችሁ? እናንተ ይህንን በካርቶን የታሸጉ እቃዎችን ይዛችሁ በምትገቡበት ጊዜ እናንተ እንዳሰባችሁት ላይሆን ይችላል። እነሱ የሚረዱት ልክ እንደታሸገ ነው የሚያዩት። ስለዛ ምን ይሉታል? ይህን እቃ ለንግድ የመጣ እቃ በማለት ቀጥታ እንዲወረስባችሁ ነው የሚያደርገው። ስለዛ ይሄ ነገር እንዳይሆንባችሁ ከወዲሁ መጠንቀቅ አለባችሁ። ታዲያ ስልክና ላፕቶፕ እንዲሁም ኤሌክትሮኒክሶችን ይዛ አትምጣ ነው እያልከን ያለው ካላችሁኝ በፍጹም አይደለም። እዚህ ጋር ነው ትልቁ ሚስጥር ልነግራችሁ የሚያስቡት መፍትሄ የምለውንና ኤርፖርቱን በስርዓት የሚፈቅድላችሁ ነገር ማለት ነው። ምን መሰላችሁ? ሁላችሁም ይዛችሁ ስትመጡ ይዛችሁ የምትመጡበትን ወይም ደግሞ እዛ የሚሸጥበትን ካርቶን ጣሉት፣ እዛው ጥላችሁት ነው። ለነገሩ ካርቶን ምን ያደርግላችኋል? እዚህ ሀገር ምን ካርቶን ዲጂታል ነው፣ ብዙ ሰው ያውቀዋል፣ ስልኩንም ላፕቶፑንም ስለሚያውቀው። እናንተም ካርቶኑ ምንም አያደርግላችሁም፣ ጣሉት። ከነሱም ጋር ውጣ ውረዱ እስከ መግባት ካርቶኑን ጣሉት። ካርቶኑን ጣሉት ስላችሁ ለምን መሰላችሁ? ቃል አለባችሁ። ካርቶኑን ከጣላችሁ በኋላም ደግሞ ስልኮቹን ወይም ደግሞ 5 የሚሆኑ የያዛችሁትን ስልኮቹን ሁሉ መክፈት መቻል አለባችሁ። ትከፍቱታላችሁ። እንደ ማንኛውም ስልክ አድርጋችሁ አንዳንዱን በኪሳችሁ አንዳንዱን በቦርሳችሁ ጣል አድርጋችሁ ታስቀምጧቸዋላችሁ ማለት ነው። ላፕቶፕም ከሆነ በላፕቶፕ መያዣ አድርጋችሁ
ይዛችሁ መግባት ትችላላችሁ። ስልኮችም ከሆነ በኪሳችሁና በሃንድ ባጋችሁ ይዛችሁ በሰላም መግባት ትችላላችሁ። እንዲሁም ደግሞ የተለያዩ ኤሌክትሮኒክሶችን ለምሳሌ ያክል ለስራ ልትገለግሉባቸው ወይም እንደኔ ራሱ ዩቲዩብ ለመጀመር የተለያዩ እቃዎችን ይዛችሁ መምጣት አለባችሁ። ያንን እቃዎች ለምሳሌ ኤርፓዶች፣ የተለያዩ ነገሮች ሊሆን ይችላል። እነዛን እቃዎች አሁን ባልኳችሁ ስልት ተጠቅማችሁ ክፍት አድርጋችሁ ያለ ካርቶን በነፃነት ይዛችሁ ያለምንም ክፍያ ያለምንም ውጣ ውረድ በሰላም ይዛችሁ መግባት ትችላላችሁ። ይህኛው ዋነኛውና ትልቁ ሚስጥር ነው። ስለዚህ አሁን ያንን ሁሉ ካረጋችሁ በኋላ ያንን ንብረታችሁ ወይም ደግሞ አለኝ የምትሉ ኤሌክትሮኒክሶችን በዛ መንገድ ማስገባት ትችላላችሁ። ሌላኛውና ሁለተኛው ለነገራችሁ ደግሞ ያሰብኩት ብዙ አረብ ሀገር ያላችሁ እህቶቻችን ብዙ ዓመት የለፋችሁበትን ገንዘብ የተለያዩ ነገር ስትገዙበት እናያለን። ለምሳሌ ያክል ወርቅ፣ ብዙዎቻችሁ መቼም ወርቅ ሳትገዙ እምትመጡም ያላችሁም አትመስሉኝ። ወርቅ ትገዛላችሁ። ወርቅ መግዛታችሁ አይደለም ወርቁ ኤርፖርት ላይ ሲያዝባችሁ እንዴ ማስገባት አይቻልም እንዴ ማለታችሁ። ምን መሰላችሁ? እናንተ የገዛችኋቸውን እነዛውን ሁሉ ወርቅ በሻንጣ ይዛችሁ ስትገቡ ሰው ብቻ አይደለም የሚፈትሻችሁ፣ የተለያዩ ማሽኖች አሉ። ለምሳሌ ያክል ኤክስሬ የሚባል አለ። ወርቁ ራሱ የሚያመነጨው ዌቭ አለ። ያኛውን ዌቭ ዲቴክት አርግቶ እቺ ሴት ወርቅ ይዛለች ወይም ደግሞ ያዝሽውን ማዕድን በጠቅላላ የሚለዩ የተለያዩ ማሽኖች አሉ። ያንም ወርቅ መያዛችሁም ደግሞ አሁንም ጉዳቱ እሱ ጋር አይደለም፣ ግን ለግል ፍጆታችሁ ከሚውለው ውጪ፣ ምክንያቱም ብዙ ዓመት የለፋችሁበትን ገንዘብ ለወርቅ መግዣ አድርጋችሁ ወርቁ ብዙ ሆኖ ይዛችሁ ገባሉ ስትሉ ያኛው ደግሞ ጉምሩክ ላይ ከሚፈለገው ወይም ደግሞ ለግል አገልግሎት ከሚውለው በላይ ነው ወርቁ ይልና ይይዝባችኋል ማለት ነው። የአየር መንገድ ግን ይህንን አስቸጋሪ ሁኔታ በስኬታማነት እየተጋፈጠው ያለው በአራት ቁልፍ ምክንያቶች ነው። አንድ በጣም ጠንካራና ድርጅቱን የሚወድ ሰራተኛ ስላለው፣ እያደገ የመጣውን የዕቃ ጭነት አገልግሎት ፍላጎት ለማርካት ሁሉንም የጭነት አውሮፕላኖቻችንን ከመጠቀማችን በላይ 22 የመንገደኛ አውሮፕላኖች ወደ ዕቃ ጭነት አገልግሎት በመቀየር በመጠቀም ላይ እንገኛለን። ይህንንም ለማድረግ የገነባነውን ጠንካራ የጥገና ክፍላችን አቅም አውሮፕላኖቹን በአጭር ጊዜ በመቀየር ረድቶናል።